ሰላም ክቡራትና ክቡራን፣ በ1940ዎቹ የሶቪየት ህብረት በሕክምና ምርምር ዓለምን ለመምራት ትሽቀዳደም ነበር። ቭላድሚር ዴሞኮቭ በሁለተኛው የዓለም ጦርነት ወቅት በሺዎች የሚቆጠሩ ወታደሮች በልብና በሳምባ መቁሰል ሲሞቱ በአይኑ ተመልክቷል። ይህ ተሞክሮ የተበላሸ የሰውነት ክፍል በአዲስ መተካት የሚለውን ሐሳብ በዴሚኮቭ ጭንቅላት ውስጥ አሳደረበት። በ1946 ዴሚኮቭ በዓለም ለመጀመሪያ ጊዜ የውሻን ልብና ሳምባ በአንድ ላይ በመቀየር በቀዶ ጥገና እጅግ ታሪካዊ ሪከርድ አስመዝግቧል። በ1951 ለመጀመሪያ ጊዜ ያለ ደም ፓምፕ እርዳታ የልብ ንቅለ ተከላንም አድርጓል። የቀዶ ጥገና ጥበቡም ዴሚኮቭ የደም ስሮችን የመስፋት ጥበቡ እጅግ የሚደንቅ ነበር። በእነዚህ ድንቅ ጥበበኛ እጆቹ በጥንቃቄ በእጅ የሚሰፉ ጥቃቅን የደም ስሮችን ደም እንዳይፈስ አድርጎ ማዘዋወር ችሎ ነበር። ታዲያ ይህ አንቱ የተባለ ሰው ስኬቱን በዚህ ማቆም አልፈለገም። በ1954 ዴሚኮቭ ዓለምን ያስደነገጠውንና ለሞራላዊ ትችት ብሎም ለውድቀቱ መሠረት የሆነውን ሙከራ አደረገ። የአንድን ትንሽ ቡችላ የላይኛውን አካል ራስ፣ አንገትና የፊት እግሮች ቆርጦ በትልቅ ውሻ አንገት ላይ ደርቦ ለመስፋት ሞከረ። ዴሚኮቭ የሁለቱን ውሾች ዋና የደም ስሮች አገናኘ። የትልቁ ውሻ ልብ ለሁለቱም ራሶች ደም እንዲያቀርብ አደረገ። የትንሿ ውሻ የምግብ ቧንቧ ከትልቋ ውሻ ጋር አልተገናኘም ነበር። ስለዚህ ቡችላዋ የምትጠጣው ወተት በቧንቧ በኩል ወደ ውጭ ፈስ ነበር። ይህንን ተግባር በስነ ምግባራዊ አይን ስንመለከተው ከሳይንሳዊ ሙከራ ይልቅ ኢሰብአዊና አስነዋሪ ድርጊት ወይም ኢሞራል አክት ነው። ሳይንስ የሰው ልጅ ስቃይ ለመቀነስ እንጂ ፍጥረትን ለዝናና ለሙከራ ሲባል ማሰቃየትን አይፈቅድም። ሁለት ነፍሳትን በአንድ አካል ላይ ማቆላለፍ የተፈጥሮን ሕግ መጣስ ብቻ ሳይሆን የፍጥረትን ክብር ማርከስ ነው። ምክንያቱም ውሾቹ ቀዶ ጥገና ከተደረገ በኋላ በከፍተኛ ስቃይ ውስጥ ሆነው የሚቆዩት ለጥቂት ቀናት ብቻ ነበር። ዴሚኮቭ በራሴ ስም አዲስ ፍጥረት ሰራለው ማለቱ የጥንቱን የባቢሎን ግንብ ሰሪዎች ትዕቢት ያስታውሳል። ታዲያ ይህንን ለማየትም ሆነ ለመስማት የሚከብድ ነገር ሲያደርግ የቆየው ዴሚኮቭ መጨረሻው ምን እንደሆነ መጓጓታቸው አይቀርም። ተፈጥሮም የሰጠናትን ትመልስልናለችና ውጤቱ ይህ ሆነ፣ የደም ስር መፈንዳት። ዴሚኮቭ በሕይወቱ መጨረሻ ላይ በአንጎል ደም ስር መጥበብና መፈንዳት በሽታ ተመታ። ይህ ትልቅ የታሪክ ምጽአት ነው። የደም ስሮችን እንደፈለገ ሲቆርጥና ሲቀጥል የነበረው ሰው በገዛ ደም ስሩ በሽታ ተለከፈ። ፈጣሪ ፍርዱም በዚህ ብቻ አላቆመም። በብቸኝነትና በድህነት ያሰቃየው ጀመር። የሚፈልገውን በጀት እየመደበ አንቀባሮና አቅብጦ የያዘው የሶቪየት መንግስት ሙከራዎችህ ውጤት አልባ ናቸው በማለት ቸላ ማለት ጀመረ። ለ20 ዓመታት ያክል በድህነትና በተረሳ አፓርታማ ውስጥ ብቻውን በስቃይ ኖረ። ዴሚኮቭ በላብራቶሪ ውስጥ በስቃይ የጨረሳቸውን እንስሳት ስቃይ እርሱም በቤቱ በብቸኝነት ሆኖ እያንዳንዱን ስቃይ በራሱ ላይ ተመለከተ። በመጨረሻም ተፈጥሮ በቃ ትለውና በ1998 ዓ.ም ከዚህ ዓለም በሞት ተለየ። ታዲያ በሞተበት ጊዜ ዓለም የረሳችው እብድ ሳይንቲስትም እየተባለ ይወራበት ነበር። የተፈጥሮ ቅጣቷ እጅግ ከባድ ነው።